ለትልቅ ደረጃ የደረሱ ሰዎች እኮ ትልቅ የሆኑት አላህ የፈተናን ምሪት ካቀመሳቸው በኋላ ነው። ማሊክ ኢብኑ ዲናር አብዝቶ የሚሰክር ሰው ነበሩ። ካገቡ በኋላ የወለዷት ፋጢማ የምትባል ልጃቸው የተውበታቸው ሰበብ ነበረች። እንዲህ ይላሉ፣ ፋጢማ ገና ጡት ያልጣለች ሕፃን እያለች እሷን ከእቅፌ አስቀምጬ አስካሪ መጠጥን ሰጠጣ በእጇ አፌን እየሸፈነች መጠጥ እንዳልጠጣ ተከለክለኝ ነበር። ልክ ልጄ 2 ዓመቷ ሲሞላት መጠጥን አቆምኩኝ። በዚህም ጊዜ ልጄ ሞተችብኝ። ከባድ የሆነ ፈተና ነው። እኛ ብንሆን ምን እናድርግ ነበረ? ወደ አንተ በተውበት ስመለስ ልጄን ትወስድብኛለህ ብለን አላህ ላይ እንቆጣለን። ማሊክ ኢብኑ ዲናርም ይህን ነበር ያደረጉት። እንዲህ ይላሉ፣ መጀመሪያ ጠጣ ከነበረው በላይ ጠጪ ሆንኩኝ። በየዕለቱ ራሴን እስክስት ጠጣ ነበር። አንድ ቀን ሸይጣኔ አንተ ማሊክ ሆይ ዛሬ ሌሊት ሰክረህ የማታውቀውን አይነት መስከርን ትሰክራለህ ሲል ጠራኝ እና ያን ሌሊት ራሴን እስክስት ስጠጣ አደርኩኝ። በተኛሁበትም ህልም ተመለከትኩኝ። ቂያማ የቆመች ይመስለኛል። ሁሉም ሰው ከነወላጁ ስሙ እየተጠራ ወደ ጀባሩ ለሂሳብ ይምጣ ይባልም ጀመር። እንደ ሰው የኔ ተራ ደረሰ። ስሜን ተጣሪው ጠርቶኝ ወደፊት ሲሄድ ከፊት ለፊቴ ትልቅ እሳትን ተመለከትኩኝ። ልታቃጥለኝም ደረሰች። ወደ ኋላ ስዞር ደግሞ ዳር የሌለው ባህርን ተመለከትኩኝ። ወደ ጎን ስመለከት ደግሞ ተራራ አየሁኝ። ወደ ተራራው ልሄድ ስል ተራራው ጋር አፉን የከፈተ ዘንዶ ተመለከትኩኝ። የአፉ ስፋት በሰማይና በምድር መካከል ያለውን ስፋት ይስተካከል ነበር። በዚህ መሃል ዕድሜው የገፋ ሽማግሌ ተመለከትኩኝ። አንተ ሰው ሆይ አድነኝ ስል ተማጸንኩት። እርሱም እኔ እኮ ደካማ ሽማግሌ ነኝ፣ ይህንን ዘንዶ መታገል አልችልም ሲል መለሰልኝ። እንደዛው እንዳለው ከተራራው ስር የሚጫወቱ ሕፃናትን ተመለከትኩኝ። ከእነርሱ መካከል በ2 ዓመቷ የሞተችው ልጅ ፋጢማ ትገኝበት ነበር። ተመልከት የጌታ ፈተና ምስጢር ጥቅሙን አየህ። ለዚህ እኮ ነው ረሱል ሰለላሁ ዐለይሂ ወሰለም ዱንያ ላይ በሰላም የኖሩ ሰዎች የዱንያ ፈተና የበዛባቸው ሰዎች በአኺራ ያላቸውን ደረጃ ሲመለከቱ ምን ነው ዱንያ ላይ ስጋችን በሜንጦ ተዘልዝሎ በነበር ብለው ይመኛሉ ያሉት። ማሊክ ኢብኑ ዲናር ይቀጥላሉ። በዛ ሁኔታ ላይ ሳለው ሕፃናቶቹ ፋጢማ ሆይ ለአባትሽ ድረሽለት እያሉ ይጮሁ ጀመር። ፋጢማ ፈጥና ወደ እኔ መጣችና ልጅ እያለች እቅፌ ውስጥ ትቀመጥ የነበረውን አቀማመጥ ከእቅፌ ተቀመጠች። ትልቁ ዘንዶም ወደ እኔ ሲቀርብ በእጁ አባረረችው። እርሱም ርቆ ሄደ። ፋጢማም ወደ እኔ ዞረችና እንዲህ አለችኝ፣ አባቴ ሆይ ይህ ዘንዶ መጥፎ ሥራህ ነው፣ ደካማው ሽማግሌ ደግሞ ጥሩ ሥራህ ነው። እኔን ደግሞ አላህ በዕለተ ትንሣኤ በእኔ ሊያድንህ ፈልጎ እርሱ ዘንድ አስቀምጦልህ ነው አለች። አስከተለችና እነዚህ ያመኑት ለአላህ ተግሣጽ ልባቸው ሊፈራ አልቀረበምን የሚለውን ቁርአን አነበበች። ከእንቅልፌ ጊዜው ቀርቧል ጌቴ ሆይ እያልኩኝ እያነባው ተነሳ። በተቸገሩ ጊዜ ያዳናቸው የደረሰባቸው ፈተና ነበረ። አላህ ፈተና የሚያመጣብን ሊቀጣን ሳይሆን ሊያስተምረን ነበር። በተቸገሩ ጊዜ ያዳናቸው የደረሰባቸው ፈተና ነበር። አላህ ፈተና የሚያመጣብን ሊቀጣን ሳይሆን ሊያስተምረን ነው። አላህ ፈተናን የሚያመጣብህ ሊከለክልህ ሳይሆን ሊሰጥህ ነው። ሊያጠፋህ ሳይሆን ሊጠብቅህ ነው። በአላህ እምላለሁ ከአላህ ጋር በዚህ መልኩ ብንቀጥል የልባችን በሽታ ሁሉ ይገፈፍ ነበር። አካላዊ በሽታም ባልነካን ነበር። ደም ግፊት በሉት ስኳር በሽታዎች የበዙብን ፈተናን እንዴት መቀበል እንዳለብን ስላልተረዳን ነው። አላህ እንዲህ ይላል፣ እርሱ አላህ ሞትንና ሕይወትን ጥሩን ከመጥፎ በፈተና ለመለየት ሲል የፈጠረ ጌታ ነው። ትምህርት ቤት ስንጨርስ ፈተና አለ። ዩኒቨርሲቲ ላይ እንደዛው። ዱንያ ላይም መመረቅ ከፈለግ ፈተና ትፈተናለህ። እርሱ አላህ ሞትንና ሕይወትን ጥሩን ከመጥፎ በፈተና ለመለየት ሲል የፈጠረ ጌታ ነው።